ሰላም ጤና ይስጥልን እንደምንሰነበታችሁ ሀና ነኝ ከሀና ጆልነስ በድጋሚ ስለተገናኘን ደስ ብሎኛል። በዛሬው ዕለት የምንነጋገርበት ርዕስ ልዩና ድንቅ ስለሆነው አትክልት ሳይንስም ስላረጋገጠው በተለይ ደግሞ የስኳር መጠንን በማስተካከል አቻ ስላልተገኘለት አትክልት ይሆናል። እስከ ትምህርቱ መጨረሻ ድረስ አብራችሁ እንድትቆዩ ጋብዛለሁኝ። ለቻናሉ ቤተሰብ የሆናችሁ በድጋሚ እንኳን ደህና መጣችሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚህ ቻናል ተከታታይ በየሳምንቱ ለስኳር ህመምና እንክብካቤ የሚሆኑ ትምህርቶችን ሳንታክት ወደ እናንተ እናቀርባለን። እንደምትጠቀሙበት ተስፋ እናደርጋለን። ይህንን ትምህርት ደግሞ ለሌሎች በማዳረስ በርካታ የስኳር ህሙማን በእውቀት ላይ የተመሰረተ እንክብካቤን እንዲያገኙ ያድርጉ። በቀጥታ ወደ ትምህርቱ እንሄዳለን። ሳይንስ ያረጋገጠው የስኳር መጠንን የሚያስተካክለው አትክልት ምንድን ነው? እንግዲህ በርካታ አትክልት አይነቶች ለስኳር በጣም ተስማሚ ናቸው። ተመራጭ የሚሆኑ የምግብ አይነቶች ለስኳር አትክልት ናቸው። በተለይ ደግሞ ስታርችነት የሌላቸው ብዙ ካርቦሃይድሬት የሌላቸው አትክልቶች ለስኳር ተመራጭ ናቸው። ይህ ግን አትክልት ራሱን ችሎ በጣም ለየት ያደርገዋል ለስኳር ህመም። ሳይንስም አረጋግጦታል። በምስሉ ላይ እንደምትመለከቱት ፎሰሊያ ነው። ፎሰሊያ በአገራችን በቀላሉ የምናገኘው በየትኛውም ዓለማት ለምንኖር ህብረተሰቦች በቀላሉ መጠቀም መመገብ የምንችለው ነው። በምን መልኩ ደግሞ መመገብ እንዳለብን በኋላ ላይ በደንብ አድርጌ ዘረዝረዋለሁ። ለምንድነው ፎሰሊያን እንግዲህ ለየት ባለ ሁኔታ ለስኳር ህመም ተመራጭ የሆነው? የመጀመሪያው 31 ኪሎ ካሎሪ ብቻ ነው ያለው በአንድ ሙሉ ኩባያ ያልበሰለ ፎሰሊያ ያለው 7 ግራም ካርቦሃይድሬት እንደዚሁም ደግሞ 3 ግራም ፋይበር አለው። 1.8 ግራም ፕሮቲን አለው። የቅባትነት ወይም የፋት ኮንቴንቱ በጣም በጣም ዝቅ ያለ ነው። 0.1 ግራም ብቻ ነው። ቫይታሚን ኬ የበለጸገ ነው። 41% በቀን የሚያስፈልገንን ይዟል። እንግዲህ አንድ ኩባያ ያልበሰለ ማለት ነው። ቫይታሚን ሲም እንደዚህ 14%ን ይዟል። ፎሌት ለብዙ ጤንነት የሚረዳው 10% በቀን የሚያስፈልገንን በአንድ ኩባያ ፎሰሊያ እናገኛለን። ማንግኔዝ አለው፣ ማግኔዚየም አለው። እነዚህን የሆኑ በርካታ የሆኑ ንጥረ ነገሮችን በውስጡ ይዟል። በዚህም ምክንያት ለስኳር ህመም ተመራጭ እንዲሆን አድርጎታል። ይህም የሆነበት ያው ቅድም ከዘረዘርናቸው ንጥረ ነገሮች በተጨማሪ ግላይሰሚክ ኢንዴክሱም በጣም ዝቅ ያለ ነው። ከ15 እስከ 30 ግራም ብቻ ነው ግላይሰሚክ ኢንዴክስ ያለው። በዚህም የተነሳ ከበላ ነው በኋላ የስኳር መጠናችንን እንደዚሁ በቀላሉ ከፍ እንዳይል ይረዳናል። ወይም ደግሞ ፕላቶ የሆነ ስኳር መጠናችን ከፍና ዝቅ እንዳይል የተስተካከለ እንዲሆን ያግዘናል። በውስጡ ባለው ደግሞ ቪስከስ ፋይበር ወይም ደግሞ የሚሟማ ፋይበር ምክንያት የምግብ አፈጫጨት ስርዓታችን ቀስ እያለ እንዲሆን ያደርጋል። ከካርቦሃይድሬት ምግቦች ጋር እንኳን ብንመገበው የስኳር መጠናችን በፍጥነት ከፍ እንዳይል ያደርገናል እና ይህም ደግሞ ተመራጭ እንዲሆን ያደርገዋል። ሌላው ደግሞ በፖሊፊኖልስ ወይም ደግሞ አንታይኦክሲዳንት አንታይ ኢንፍላማቶሪ የምንላቸው ንጥረ ነገሮች በጣም የበለጸገ ነው እና እነዚህን ሁሉ በርካታ ነገሮች ስለያዘ ለስኳር ህመም ተመራጭ ያደርገዋል ማለት ነው። በፎሰሊያን በርከት ባለ አመጋገቦች መመገብ እንችላለን። ከዛ ያንን ከመሄዳችን በፊት ግን ጥናቶች ስለ ፎሰሊያ ምን ይላሉ? ቅድም እንዳልኩት በጥናቶች የተደገፈ መረጃ ነው ይዤላችሁ የምመጣው እና በርካታ የተደረጉ ጥናቶችን ለማየት ለመዳሰስ ሞክሬያለሁ። አንድ ጥናት እንደሚያሳየው በኤንሲፒአይ ወይ ደግሞ ኤንአይኤች ጥናት የተሰራ ነው። ፎሰሊያን ለአንድ ሳምንት በተከታታይ ሳይበስል በስቲም ተደርጎ የተመገቡ ሰዎች ከ65 እስከ 74% የስኳር መጠን በተለይ ደግሞ የስኳር መጠናቸው ጠዋት ከእንቅልፋቸው ሲነሱ ከፍ እንዳይል እንዲቆይ ያደርጓቸዋል። ማታ ከእንቅልፍ ከመተኛታቸው በፊት የስኳር መጠናቸው ይለካል። በርግጥ ነው ጠዋት ደግሞ ሲነሱ ኖርማል ሌቭል የምንለው የጤናማ ሰው የስኳር መጠንን ከ70 እስከ 100 የሚያህለው እንግዲህ ከ65 እስከ 74% የሚሆን ዝቅ እንዲል አድርጎላቸዋል ፎሰሊያን ብቻ በመመገብ ማለት ነው። ሌላው ደግሞ እንደዚሁ ራንደማይዝድ የሆነ ሰዎች ከተለያየ ቦታ እንደዚሁ ተመርጦ ደግሞ የተደረገ ጥናት አይነት 2 የስኳር ህመም ያለባቸው ሰዎች ፎሰሊያን 200 ግራም አንድ ሳህን ተኩል የሚሆን ማለት ነው በቀን ፍሬሽ የሆነ በጣም ያልተጠበሰ ያልበሰረ ግሪን ቢንስን እነዚህም ደግሞ ለአንድ ሳምንት ነው በተከታታይ እየተመገቡ የግላይሲሚክ ኮንትሮላቸው ወይም ደግሞ ሂሞግሎቢን ኤ1ሲ የምንለው
በጣም መሻሻልን አሳይተዋል። ከዛ በተጨማሪ ደግሞ እንደዚሁ ኮሌስትሮል መጠናቸውም እንዲስተካከል ረድቷቸዋል እና እነዚህን የሆኑ በርካታ ጥቅሞች አሉት። በተለያዩ አገራት ፎሰሊያን በተለያየ ሁኔታ ለስኳር ህመም እንደ ትራዲሽናል መድኃኒት አድርገው ይጠቀሙታል። በዚህ ህንድ ቀደምት ቦታውን ይዛ ትገኛለች። እኛም ደግሞ በኋላ በምን መልኩ እንድንሞክረው እንደምንችል እንደዚሁ ቀጥዬ እናገራለሁ ማለት ነው። በምን መልኩ ልንመገበው እንችላለን? እንግዲህ ፎሰሊያ በብዙ መልኩ ይሰራል። ግን በሀገራችን በአብዛኛው የማየው ድብን ርር ተብሎ ተጠብሶ ነው የምንመገበው። ያ ደግሞ በውስጡ ያለውን ንጥረ ነገር እንዲያጣ ያደርገዋል። ስለዚህ ፎሰሊያን ስንመገብ በተለይ ደግሞ የስኳር መጠናችንን ለማስተካከል ከሆነ በመጀመሪያነት ራሱ ፎሰሊያውን ገንፈል አድርገን ውሃችንን በደንብ ካፈላን በኋላ ፎሰሊያውን ውስጥ ጨምረን ለአንድ ለሁለት ደቂቃ እዛ ውስጥ ገንፈል ብሎ እንዲወጣ ካደረግን በኋላ ትንሽ ሎሚ፣ ትንሽ የጉሎ ዘይት፣ የኦሊቭ ኦይል አድርገን እንደዚሁም ደግሞ ትንሽዬ ጨው ጨምር አድርገን ገልበጥ አድርገን መመገብ እንችላለን። አንደኛው ነው። ሌላኛው ደግሞ የተለያየ ካርቦሃይድሬት በርከት ያሉ ምግቦችን ስንበላ በተለይ አሁን ሩዝ ነገርን በምንበላበት ጊዜ ከፎሰሊያ ጋር ብንሰራው ሩዙ ከበሰለ እንትን ካለ በኋላ ፎሰሊያችንን ስቲም አድርገን ከሩዙ ጋር ቀላቅለን ብንመገበው ቅድም እንዳልኩት ከካርቦሃይድሬት ጋር ተመግበው የስኳር መጠናቸው ከፍ እንዳላለ ሁሉ የእኛም እንደዛ እንዲሆን ይረዳናል። በሌላው መልኩ ደግሞ እንደዚሁ ፎሰሊያን ከተለያዩ የስጋ አይነቶች ጋር አድርጎ መመገቡ የስኳር መጠናችን ባለበት ይዘት እንዲቆይ ከፍ እንዳይል ይረዳናል፣ ያግዘናል። በእርግጥ ነው የተለያዩ የስጋ አይነቶች ስኳር መጠናችን ከፍና ዝቅ እንዳይል ይረዱናል። በፕሮቲን የበለጸጉ ምግቦች በተለይ ደግሞ ከእንስሳ የምናገኛቸው ፕሮቲኖች ማለት ነው። ፎሰሊያው ደግሞ ሲደመርበት እንደዚሁ ቅድም ያልኳቸውን ከፍተኛ ንጥረ ነገሮች ስለያዘ የተመጣጠነ ምግብ ይሆናል። በሌላው መልኩ ደግሞ ፎሰሊያን ቅድም እንዳልኩት በተለይ በህንድ ሀገር በብዛት የሚጠቀሙት እንዴት ነው? ፍሬሹን ጥሬውን ፎሰሊያ በደንብ ጥብ አድርገው ጫፉን ቆርጠው ብሌንደር ውስጥ ይከቱና በደንብ አድርገው ብሌንድ አድርገው ትንሽዬ የዝንጅብል ቁራጭ አንድ ጣት ምታል የዝንጅብል ቁራጭ ጨምረው ጠዋት ጠዋት ይጠጡታል። እነዚህ በተለይ ደግሞ እንደ ባህላዊ መድኃኒትነት ሞደርን ሜዲሲን እንደልባቸው የማያገኙ ኢንሱሊን የተለያየ መድኃኒትን እንደልባቸው የማያገኙ ሰዎች ይሄንን እንደ ባህላዊ መድኃኒትነት ይጠቀሙበታል። ብዙዎችም ስኳራቸውን እንዳስተካከለላቸው እንደዚሁም ደግሞ በዕለት ዕለት ህይወታቸው ጤንነታቸው የበረታ እንዲሆን እንደጠቀማቸው ምስክርነትን ሰጥተዋል እና በዚህ ሁሉ መንገድ መጠቀም እንችላለን ማለት ነው። እንግዲህ ስለ ፎሰሊያ በውስጡ ስለያዛቸው ንጥረ ነገሮች ተመለከትን። ጥናቶች ፎሰሊያን እንዴት አድርገው አጥንተው በስኳር ህመምተኞች ደግሞ ላይ ያመጣውን ለውጥ አየን። ከዛ በኋላ ደግሞ ፎሰሊያን በእኛ በአመጋገብ ስርዓታችን ውስጥ እንዴት አድርገን መጠቀም እንደምንችለው ተመለከትን። እኛም ደግሞ ይሄንን ትምህርት በዕለት ህይወታችን እንድንጠቀመው ፎሰሊያን በተለያየ መልኩ ደግሞ ሞክሩትና የምታዩበትን ለውጥ እንደዚሁ ኮሜንቱ ላይ ሼር ብታደርጉን አንዳችን ለአንዳችን መረጃ መለዋወጥ መማማሪያ ቻናላችን ስለሆነ ያንን እንድናደርግ ያግዘናል። ወደፊት ደግሞ እግዚአብሔር ቢረዳን እንደዚሁ የፎሰሊያ ቻሌንጅ አዘጋጅተን ልክ ለአንድ ሳምንት በተከታታይ እነሱ እንደሚያደርጉት በተለያየ መልኩ በአንድ መልኩ ብቻ ሳይሆን በተለያየ ባየናቸው የአመጋገብ ስርዓት መልኮች እኛም እያደረግን ለውጡን አብረን እንድንመለከት እንግዲህ ወደፊት የፎሰሊያ ቻሌንጅ እኔ ራሴ ያዘጋጃለሁኝ። ጊዜው ሲደርስ ቀደም ብዬ አስታወቃቸዋለሁኝ። እንግዲህ በሰላጣ መልኩ መመገብ እንችላለን። ከተለያየ አትክልት ጋር መስራት እንችላለን። በጁስ መልኩ መጠቀም እንችላለን። ከተለያየ ፕሮቲን ወይም ስጋ ነክ ነገሮች ጋር አብረን መመገብ እንችላለን። እንደዚሁም ብቻውን መመገብ እንችላለን እና በብዙ መልኩ ዳይቨርስ የሆነ የአሰራር ሁኔታ ስላለው ፎሰሊያ ሳይሰለቸን ለጤናችንም ተስማሚ ሆኖ ስኳራችንን ማስተካክሎ መመገብ የምንችለው ምግብ ነው። ሞክሩ ትላለሁኝ። ይህ ትምህርት ጠቅሞናል፣ አግዞናል የምትሉ ሁሉ ለሌሎች ትምህርቱን በማጋራት የቻናሉን ዓላማ ይደግፉ። እንደዚሁም ደግሞ የላይክ በተኑን በመጫን ይህ ቪዲዮ ለሌሎችም እንዲደርሳቸው ያደርጉ። እስከ ትምህርቱ መጨረሻ ድረስ አብራችሁኝ ስለቆያችሁ እጅግ አመሰግናለሁ። በቀጣዩ ጊዜና ሰዓት እስክንገናኝ ድረስ መልካምና የተባረከ ቀን ይሆንላችሁ።